ስቴት እናያለን። እንዴት አድርገን ዩአይያችን አፕዴት እንደምናደርግ ዲክሪዝ እናደርገዋለን። ካልፈለግን ደግሞ ሴት ዜሮ እናደርጋለን የሚለው እናያለን። የፈለግነውን ቁጥር መጨመር ከፈለግነው ደግሞ መቀነስ እንዲሁም ከነበረበት ዜሮ እንዴት ማድረግ እንደሚችል እናያለን። መጨመር ብንፈልግ መቀነስ ከፈለግ ሪሴት ማድረግ ከፈለግን ደግሞ ኢንክሪዝ ባድርገው በሶስት እያባዛ መሄድ እንችላለን። አንዳንድ እየቀነስ መሄድ እንችላለን። ይሄ እንዴት እንደሚሰራ አንድ ባንድ በተግባር እናያለን። ሪያክት ስቴት ሌሰን 10 በዚህ ሌሰን ዋት ኢዝ ስቴት ዊዛውት ስቴት ኢንትሮዲውስ ዩዝ ስቴት ፕራክቲካል ኤግዛምፕል ኤንድ ፉል ፕሮጀክት እንዲሁም ዊዛውት ስቴት ቨርሰስ ዊዝ ስቴት እናያለን። ዊዝ ስቴትስ ፎር ሴቨራል ሪዝንስ ሪያክት ጄስ ዘ ፓወር ኦፍ ስቴት እንለዋለን። ስቴትን በተለያየ አጋጣሚ ላይ ይችላል። ለምሳሌ ካውንተር ቫሊዩ ሲኖረን እንዲሁም የተለያዩ ቦታዎች ላይ ላይክስ ስንጠቀም በተጨማሪም ጌም ላይ ስኮርስ ኢን ጌም እነዚህን ላይቭ የሆኑ አብዴቶች ኢሚዲየትሊ ሊሰራልን የሚችለው ስቴት ነው። ስለዚህ ስቴት ኢዝ ዘ ሜሞሪ ኦፍ ኮምፖነንትስ ዛት ስቶር ዳታ ዊች ካን ቼንጅ ኦቨር ታይም ኤግዛምፕልስ ካውንተር ቫሊዩ ላይክስ ኤንድ ስኮር ኢን ጌም። ስለዚህ ስቴት ኢዝ ዘ ሜሞሪ ኦፍ ኤ ኮምፖነንት ዛት ስቶርስ ዳታ ዊች ካን ቼንጅ ኦቨር ታይም። ሶ ሌት አስ ሲ ዊዛውት ስቴት ዋይ ዊ ኒድ ኤ ስቴት። ይህንንም በኤግዛምፕል ለማየት ፕሮጀክት ፎልደር ክሬት እናደርጋለን። ኒው ፎልደር ሪያክት ሌሰን 10 ሪያክት ሌሰን 10 አዲስ የቪዥዋል ስቱዲዮ ኮድ ዊንዶውን ከፍታለን። ፕሮጀክት ፎልደራችንን ጎትተን ወደ ቪዥዋል ስቱዲዮ ኮድ ዊንዶው እናስገባለን። በተርሚናል እንከፍተዋለን። ራይት ክሊክ ኦፕን ኢን ኢንተግሬት ተርሚናል ቫይት እንጭናለን። ኤንፒኤም ክሬት ቫይት አት ሌተስት ከዚሁ ካለንበት ፕሮጀክት ፎልደር ላይ እንዲጭንልን ስፔስ አድርገን ዶት እናደርጋለን። ከዛ ኢንተር እየጫነልን ነው። ከዚሁ ላይ ሊጫነው ወይ እያለን እያስመርጠን ነው። የስ ፍሬምወርክ ሪያክት እንመርጣለን። ቫሪያንቱን ታይፕ ስክሪፕት ነው መምረጥ ያለብን። እየጫነልን ነው። ቫይት ጭኖ ጨርሶልናል። ኮንትሮል እንያዝና እችን ያገኘናትን ሊንክ ክሊክ እናደርጋለን። ስለዚህ በትክክል መጥቶልናል ማለት ነው። ፕሮጀክት ፎልደራችንን ቪዥዋል ስቱዲዮ ኮድ ዊንዶው እና ብራውዘራችንን ጎን በጎን አድርገው የምንፈልገው አፕ ዶት ጂኤስኤክስን እና ሜን ዶት ጂኤስኤክስን ብቻ ስለሆነ ኤስአርሲ ውስጥ ሌሎችን ሁሉንም ዲሊት እናደርጋቸዋለን። አሴትስ አፕ ዶት ጂኤስኤስ ኢንዴክስ ዶት ጂኤስኤስ ሶስቱን ሴሌክት አድርገን ራይት ክሊክ ዲሊት። ፐብሊክ ላይም ቫይት ኤስቪጂ የሚለውን ዲሊት እናደርጋለን። ሜን ዶት ጂኤስኤክስ ላይ ኢንዴክስ ዶት ሲኤስኤስ የሚለውን እናጠፋለን። ኢምፖርት ያደረግነውን አፕ ላይ ሁሉንም ክሊር እናደርጋለን። ኢንዴክስ ዶት ኤችቲኤምኤል ሄር ላይ ነድነም ቫይት ኤስቪጂ ያለበትን እናጠፋለን። በመጨረሻም ወደ አፕ ዶት ጂኤስኤክስ እንመጣና ለቴስት ያህል ኤች1 ስቴት ብለን ብንጽፍ በትክክል መጣ ማለት ነው። ስለዚህ ኮኔክት አድርጎልናል ማለት ነው። ስለዚህ ዊዛውት ስቴት ስለሆነ የምናየው ይህን እናጥፋውና ኤች1 ካውንተር የሚል ቴክስት እንስተው። ከዛ በፊት ፋንክሽናችን ላይ እንድና ከላይ ሌት ካውንተር አሳይንድ ቱ 0 ፋንክሽን ምንሰጠዋለን። ኢንክሪዝ የሚባል ፋንክሽን ስሙን ኢንክሪዝ እንበለው። ጀስት አዜ ኮምፖነንት ነው የምንሰጠው። ፓራሜትር የለውም። ይህን ስሙን ካውንተር ከምንለው ጀስት ካውንት እንበለው። ሌት ካውንት አሳይንድ ቱ 0 ፋንክሽናችን ውስጥ ከዚህ ጋር ዲክሌር ያደርግነው አፕዴት እንዲያደርግ ነው ፍላጎታችን። ስለዚህ አሳይንድ ቱ ስለዚህ ካውንት አሳይንድ ቱ ካውንት ፕላስ 1 ከዛ ከዚህ ጋር የሰጠናትን ካውንት እንጥራት። ከሄዲንግ ውስጥ ከርሊ ብሬስ አድርገን ካውንት ኢሚዲየትሊ ይችን ካውንት ከስር እንደጻፍናት በከርሊ ብሬስ ስታቲክ ኮምፖነንቷን ካውንት 0 የሚል እያሳየ ነው ማለት ነው። ይህን ፋንክሽን የሚጠራልን በተን ቴክስቱን ክሊክ ሚ ስቲል ክሊክ ስናደርግ ምንም ነገር የለም፣ ምክንያቱም ኮኔክት አልሆነ። ስለዚህ ይህን ፋንክሽን ኮምፖነንት ከበተናችን ጋር ማስተሳሰር አለብን። እሱን ለማስተሳሰር ከዚህ በፊት ሃንድሊንግ ኢቨንትስ ላይ እንዳየ ነው ኦን ክሊክ ካልን በኋላ ኢንክሪዝ የምትለውን ፋንክሽን እንጠራታለን። ኢንክሪዝ ክሊክ ሚል ክሊክ ብናደርገውም በተኗ አውትፑት እያሳየችን አይደለም። ስለዚህ አውትፑት እንድናይ እዚህ ጋር ፋንክሽናችን ውስጥ ኮንሶል ሎግ እንበልና ካውንት እንላለን። ስቲል ክሊክ ስናደርግ ምንም ነገር እያየን አይደለም። ስለዚህ ራይት ክሊክ እናደርግና ኢንስፔክት እናደርገው። ከዛ ኮንሶል ላይ ክሊክ ብናደርግ 1 2 3 እያለ እየቆጠረልን ነው ማለት ነው።
በነገራችን ላይ እዚሁ እያለን ከለር መስጠት እንችላለን። ስታይል ተጨማሪ ከርሊ ብሬስ ከለር ዜን ብሉ ቴክስታችን ብሉ ከለር ሆነ ማለት ነው እዚህ ላይ። እንዲሁም ለበተናችንም ይህንኑ ኮፒ እናድርገውና በተን ውስጥ ራይት ክሊክ ፔስት ባክግራውንድ ከለር ግሪን በተናችን ግሪን ከለር ኖረው ማለት ነው። ቦርደሩን ለማጥፋት ደመቅ ያለውን እዚሁ ላይ ቦርደር ነን ማለት እንችላለን። ስለዚህ ይህ ፋንክሽናሊቲ ምንም ሊሰራልን አልቻለም። ይሄ ዜሮ ሲለወጥ ማየት አልቻልንም። ይህም ያልተለወጠበት ምክንያት ስቴትን መጠቀም ስላልቻል ነው። በቀጣይ ኤግዛምፕል ይህ ዜሮ 1 2 3 እያለ የሚለወጥበት ሁኔታ እናያለን። ኦንሊ እስካሁን ቼንጁን ያየነው ኮንሶል ላይ ብቻ ነው ለውጥ እያየን ያለ ነው። ስለዚህ ዊዛውት ስቴት ስንጠቀም ኦንሊ ኮንሶል ሾውስ 1 2 3 እያለ ያሳየናል። ዩአይያችን ግን ለውጥ የለውም። በዚህም የተነሳ ኖርማል ቫሪያብልስ ካኖት አፕዴት ዘ ዩአይ ኖርማል ቫሪያብሎች ዩአይያቸው አፕዴት እንዲሆን ዩዝ ስቴት እንጠቀማለን ማለት ነው። ሶሉሽኑ ዩዝ ስቴትን መጠቀም ነው። ዩዝ ስቴት ከዛ ብሬስ እንጠቀማለን። ዩዝ ስቴትን በምንጠቀምበት ጊዜ ኮንስት እንልና በአሬ ውስጥ ስቴት ኮማ ሴት ስቴት ከዛ ዩዝ ስቴት ካልን በኋላ ኢኒሻል ቫሊዩ ይኖረናል ማለት ነው። ስቴት የሚለው ከረንት ቫሊዩ ሲይዝልን፣ ሴት ስቴት የሚለው ደግሞ አፕዴት ቫሊዩ እንዲሁም ኢኒሻል ቫሊዩ የሚለው ደግሞ ስታርቲንግ ቫሊዩ የሚለውን ሪፕሬዘንት ያደርግልናል ማለት ነው። ይህንንም በተግባር ማየት እንችላለን። ያለ ስቴት ዩአይያችን ላይ ምንም አይነት ለውጥ የለውም። ስለዚህ ስቴት ስንጨምርበት ደግሞ ልናይ ነው ለውጡን። ወደ ስቴት ከመምጣታችን በፊት ዩአይያችን ከዚህ ጋር ምንም ነገር የለውም፣ አፕዴት አያሳይም። ክሊክ ስናደርገውም ኮንሶል ዶት ሎግ ላይ ነው እንጂ አውትፑት ማየት የምንችል ዳይሬክትሊ ከዚህ ጋር ስቴትን ማየት አንችልም። ዩአይ ለውጥ ማየት እንድንችል እዚህ ጋር ካውንተር 0 1 2 3 እያለ እንዲሄድ ስቴት እንጠቀማለን ማለት ነው። እሱን ለመጠቀም በቀጥታ ከዚሁ ላይ ነድና ፋንክሽናችን ላይ ኮንስት ከዛ የአሪ ብሬስ እንጠቀማለን። ይችን ካውንት እንውሰዳት። ካውንት ኮማ አድርገን ሴት ካውንት ከዛ ስፔስ አድርገን ዩዝ ስቴት በቅንፍ ውስጥ እዚህ ጋር ስንጠቀምባት የነበረችውን ዜሮ ቫሊዩን እንውሰዳት። መነሻ ዜሮ እንላለን። ከዛ ጀስት ይህን ኮመንት እናደርገው እዚህ ጋር ካውንት ነው። ይህን አፕዴት ቫሊዩ ለሴት ካውንት መስጠት መቻል አለብን። ስለዚህ ሴት ካውንትን ኮፒ እናደርገውና ከስር ላይ ፔስት እናደርገዋለን። በቅንፍ ውስጥ ይህን ቫሊዩ ካውንት ፕላስ ዋን የሚለውን ኮፒ አድርገን ለሴት ካውንት እንሰጠዋለን። የመጀመሪያውን ያለ ሴት የተጠቀምበትን ኮመንት እናደርገው። ከስር ላይ ምንም ለውጥ አይኖረንም። ስለዚህ ዩአይያችንን ክሊክ ብናደርግ መቁጠር ይጀምራል ማለት ነው። 1 2 3 እያለ መቁጠር ይጀምራል። ዊዛውት ስቴት ግን ዊዛውት ስቴት ሲሆን ምንም ነገር የለውም። ጀስት ዜሮ ብቻውን ነው ያለ። ስቴት ስናበራው ደግሞ የበፊቱን ዊዛውት ስቴት የሚያሳየውን ኮመንት አድርገን ማለት ነው። ያለ ስቴት የሚለውን ኮመንት አድርገን ዩአይያችን ክሊክ ስናደርግ መቁጠር ይጀምራል ማለት ነው። ስለዚህ ስቴት ስንጠቀም ስቶር ያደርገው ዳታ ቼንጅ እንዲሆን ያስችለናል። ዩዝ ስቴት ኢዝ ዩዝድ ቱ ክሬት ስቴት። ዩዝ ስቴት የሚባለው ስቴትን ክሬት ለማድረግ ይጠቅማል። እንዲሁም ኦልዌይስ ዩዝ ሴት ስቴት ቱ አፕዴት ኤ ቫሊዩ። በመቀጠል ፉል የሆነ የካውንተር ፕሮጀክት ቢውልድ እናደርጋለን። ይህንንም አብረን እንሳ። በመቀጠል ይህን ፋንክሽን ባለበት እንተውና መልቲፕል የሆኑ በተኖችን እንጨምራለን። ስለዚህ ይህን ኮፒ ላድርገው። ሴት ካውንት የሚለውን ራይት ክሊክ ኮፒ፣ ከዛ ጀስት በተናችን ላይ ነድና ክሊክም የነበረውን ኢንክሪዝ እናድርገው። እዚች ጋር ነድና የአሮ ፋንክሽን እንጽፋለን። ከዛ ብሬስ አሮ ፋንክሽን ፔስት ማድረግ ይችላለሁ። ከላይ ያመጣነውን ከላይ ያሉትን ኮመንት እናደርጋቸው። ጀስት ኦን ክሊክ ከዛ ሴት ካውንት ከዛ እዚህ ጋር ፔስት ማድረግ ነው። ከላይ ያሉትን እነዚህን ሁሉንም ከስቴት በታች ያሉትን ኮመንት እናደርገው። ስቲል ስቴታችን ይሰራል። ኢንክሪዝ በተን ጽፈናል። ከዚህ በመቀጠል ደግሞ ኦንሊ በተናችን ብቻ ኮፒ ፔስት እያደረግ ኢንክሪዝ የነበረውን ዲክሪዝ እንበለው፣ ፕላስ ዋን የነበረውን ደግሞ ማይነስ ዋን እንለዋለን። በተኖቹን አንድ ላይ ስለጻፍብን ብሬክ እንጠቀም። ባክግራውንድንም እናለያየው። ግሪን የነበረውን ይህን ብሉ፣ ኢንክሪዝ የነበረው 1 2 3 እያለ ይጨምራል 19 ደረሰ። ከዛ ዲክሪዝ ስናደርገው ደግሞ እየቀነሰልን ነው ማለት ነው። እንዲሁም ተጨማሪ ይህን 1 2 3 እያልን ከምንቆጥር ሪሴት የሚያደርግልን ደግሞ ሌላ በተን ያስፈልገናል። ይህንኑ ኮፒ ስናደርገውና ኮፒ ከዛ ባለበት
ፔስት እናደርገዋለን። ሪሲት ላይ ደግሞ እዚህ ጋር ሴት አፕዴት ላይ ማለት ነው ሴት ካውንት -1 ሴት ካውንት +1 የነበረውን በቀጥታ 0 እናደርገዋለን። ከዛ ይህንን ቴክስቱን ደግሞ ሪሴት ማለት እንችላለን። ባክግራውንዱን ኦሬንጅ ማድረግ እንችላለን። እንጨምር። ይህን በአንድ ጊዜ ሪሴት ስንል 0 ያደርግልናል። ይህን ዲክሪዝ ስናደርግ እየቀነሰ ይላል። ሪሴት ስንል 0፣ ስለዚህ +1 ኢንክሪዝ ነው፣ -1 ዲክሪዝ ነው። ሪሴት ደግሞ 0 ያደርግልናል ማለት ነው። ሌላው ዱኖት ሞዲፋይ ስቴት ዳይሬክትሊ ስቴትን በቀጥታ ሞዲፋይ ማድረግ አንችልም። ካውንት አሳይንቱ ካውንት +1 ካልነው ሮንግ ነው። ኦልዌይስ ዩዝ ሴተር ማለት የምንችለው ሴት ካውንት +1 ብቻ ነው ትክክል ሊሆን የሚችለው። ዊዛውት ስቴት ቨርሰስ ዊዝ ስቴት ኮንሶል ሎግ ቼንጅስ ዩአይ። ዊዛውት ስቴት ከሆነ ኮንሶል ሎግ ቼንጅ ይለወጣል፣ ለውጥ ያመጣልናል። ነገር ግን ዩአይያችን አይለወጥም። ዊዝ ስቴት ከሆነ ደግሞ ዩአይ አፕዴትስ አውቶማቲካሊ። ስቴት ሜሞሪ ኦፍ ዘ ኮምፖነንት ስንለው የዩዝ ስቴት ደግሞ ክሬት ኤንድ አፕዴት ስቴት ያደርግልናል። ኦልዌይስ ዩዝ ሴት ስቴት። ዩዝ ሴት ስቴት ቱ ቢውልድ ዳይናሚክ ኢንተራክቲቭ ዩአይ። በመጨረሻም ይችን ኪውዝ እንድትመልሱ ፈልጋለሁ። የኪውዝ ታይም ነው። ኮንስት ካውንት ሴት ካውንት ዩዝ ስቴት 5 ቢሰጣችሁ ሴት ካውንት +1 ዋት ኢዝ ካውንት ኦን ዘ ስክሪን A4 B5 C6 D ኤረር። ይህን እንድትመልሱ ቪዲዮን ፖዝ አድርጋችሁ ቴስት አድርጉት። ኦኬ፣ ወደ ሶሉሽን እንሄዳለን። ወደ ሶሉሽን ለመሄድ በቅድሚያ ይችን ዩዝ ስቴትን 5 እናደርጋታለን። ከዛ +1 ስንት ይደርሳል የተባለ ዩዝ ስቴት 5 ቢሆን ከዛ +1 ስናደርገው 6 ይሆናል ማለት ነው መልሱ። ዩዝ ስቴት 5 አለን እዚህ ጋር ባለው ስቴት አማካኝነት ማለት ነው። ስለዚህ 6 የሚለው መልስ ይሆንልናል። ይሄም ዋት ኢዝ ሲን ኦን ዘ ስክሪን አንሰራች፣ ስለዚህ 6 ነው ማለት ነው። እናንተ ቴስት አድርጉት። ለዛሬው በዚህ ይበቃናል። ስለተከታተላችሁ ከልብ አመሰግናለሁ። ሰብስክራይብ፣ ላይክ ኤንድ ሼር ማድረግ እንዳትረሱ። ከስር ያለውን ቴሌግራም ቻናሌን ጆይን አድርጉ። በመጨረሻም ሶርስ ኮዱን ለማግኘት ጊታብ አካውንቴን ቼክ አድርጉት። በቀጣይ ሪያክት ፕሮፌሽናል ፎርምስ በሚለው እስከምንገናኝ ሰላም ሁኑ።